ታሪክ ወደ ኋላ ስንፈትሽ ትውልድ አልፎ ትውልድ ሲተካ መንግስት ሲነሳና ሲወድቅ ስልጣኔዎችም ሲያብቡና ሲጠፉ አይተናል። ነገር ግን በዘመናት ማዕበል ፈተናዎቹ ሳትናወጥ ከጥንት እስከ ዛሬ ከብሉይ እስከ አዲሳት የጸናች አንዲት ታላቅ ምሰሶ አለች። እርሷም ቤተ ክርስቲያን ናት። ይህች ታላቅ ተቋም እንዴት ተመሰረተች? በጥንታውያን ነገስታት፣ በቅዱሳን አባቶቻችን በታሪክ ፈተናዎች ጉዞዎች ውስጥ አልፋ እንዴት ለዛሬው ትውልድ ደረሰች? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ወደ መንገድ ቲዩብ በሰላም መጣችሁ። ዛሬ በምናደርገው ታሪካዊ ጉዞ ወደ ጥንት ዘመን ተመልሰን የቤተ ክርስቲያን አመሰራረት ምስጢራዊ ጥበቧና አስደናቂ ታሪኳን እንቃኛለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስለ ቤተ ክርስቲያን ትንሽ ነገር እናንሳና ቀጥታ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አመሰራረት እናያለን። እንደሚታወቀው ቤተ ክርስቲያን በጣም ሰፊ ናት። በማሳጠር እንጂ በማብዛት ሳይሆን ለመግለጽ እንሞክራለን። ቤተ ክርስቲያን የሚለው ቃል ሁለት ፍች አለው። አንደኛውና የመጀመሪያው በክርስቶስ አምነው የተጠመቁ ምዕመናን አንድነት ወይም ማህበረ ምዕመናን ነው። በብሉይ ኪዳን የነበሩ ሕዝብ እግዚአብሔር ቤተ እስራኤል ተብለው ይጠሩ እንደነበረ በአዲስ ኪዳን ያሉ ሕዝበ እግዚአብሔር ቤተ ክርስቲያን ተብለዋል። ይህም ሕዝበ ክርስቲያን ነገደ ክርስቲያን ማለት ነው። ሁለተኛው አምልኮተ እግዚአብሔር የሚፈጸምበት ምዕመናን የሚሰበሰቡበት ህንፃ ቤተ ክርስቲያን ነው። በኦሪት አምልኮተ እግዚአብሔር ሲፈጸምባቸውና ስመ እግዚአብሔር ሲነሳባቸው ኑረዋል። እነዚህ ሁሉ ካለፉ በኋላ የቤተ ክርስቲያን መሰረት ራስ የሆነው ጌታችን የመድኃኒታችን ኢየሱስ ክርስቶስ አማናዊ ቤተ ክርስቲያን በደሙ መሰረታት። ቤተ ክርስቲያን ማህደረ እግዚአብሔር ናት። የትምህርት፣ የጸሎት፣ የአምልኮት ቤት ናት። የኃጢአት ማስተሰሪያ መስገጃና መማፀኛ ናት። ኢትዮጵያ የእግዚአብሔር ምስጢር ሀገር ናት። አስቀድሞ በነቢዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተነገረላት በብሉይና በአዲስ ኪዳን እንደ ማዕዘን ድንጋይ የሚታዩ ታቦተ ጽዮንን እጆቿን ዘርግታ ተቀብላለች። ከሌሎች ክፍለ ዓለማት ተለይታ የብሉይና የአዲስ ኪዳን እምነት አሻራ በጉልህ ይንጸባረቅባታል። ከሰማይ የተሰጠች ይቺ ቤተ ክርስቲያን በአንዲቱ በሆነች መልከ መልካም ጥበበኛ ሴት ለእኛው ደረሰችን። የሳባ ንግሥት የሰለሞንም ዝና የእግዚአብሔርን ስም በሰማች ጊዜ ከግመሎቿን ሁሉ ላይ ሽቶና ብዙ ወርቅ የከበረውን ዕንቁን አስጭና ከታላቁ ጓዟ ጋር ሰለሞንን በኢየሩሳሌም በእንቆቅልሽ ትፈታው ዘንድ መጣች። ወደ ሰለሞን በገባች ጊዜ በልቧም ያለውን ሁሉ ነገረችው። ሰለሞንም የጠየቀችውን ሁሉ ፈታላት። መጽሐፈ ነገሥት ቀዳማዊ። ንግሥት ሳባ ከሰለሞን ምኒልክ የሚባል ልጅ ወደ ኢትዮጵያ ከተመለሰች በኋላ ወለደች። ልጇ ምኒልክም አድጎ የአባቱን ሀገር ኢየሩሳሌምን ጎብኝቶ የሙሴን ጽላት፣ ካህናተ ኦሪትን እንዲሁም አያሌ የብሉይ መጻሕፍትን ካለቆቻቸው ጋር ይዞ መጣ። ንግሥት ሳባ በኢትዮጵያ ነገሰችው 1013 እስከ 982 ከክርስቶስ ልደት በፊት ነበረ። ንግሥት ሳባ ወይም ማክዳ ለ31 ዓመታት አስተዳድራለች። እግዚአብሔር ለሙሴ የሰጠውን ጽላት አድባራት አክሱም ጽዮን ቤተክርስቲያን ይገኛል። ኢትዮጵያ ንጉሥ ባዜን የጌታችን ኢየሱስ ክርስቶስ ቤተልሔም ሲወለድ ወርቅ ታንከር ከገበሩለት ሶስቱ ነገስታት አንዱ ስለመሆኑ ልበ አምላክ ዳዊት ኢትዮጵያውያን በፊቱ ይማልላሉ፣ ጠላቶችም አመድን ይቅማሉ፣ የተርሴስና ደሴቶች ነገስታት ስጦታ ያመጣሉ፣ የሳባና የአረብ ነገስታት እጅ መንሻ ያቀርባሉ፣ ነገስታት ሁሉ ይሰግዱለታል ብሎ በመዝሙሩ በትንቢት እንደተናገረው ሄሮድስ በነገሰበት ዘመን የይሁዳ ክፍል በምትሆን በቤተልሔም ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ጥበበኞች ከምስራቅ መጡ። ወደ ቤቱ ገብተው ሕፃኑና ከእናቱ ጋር አይተው ሰረገላ ላይ ወርደው ሰገዱለት። ሳጥናቸውን ከፍተው ሕፃኑን ኮረጃቸውን ፈተው ወርቁን፣ ሳጥኑን፣ ከርቤውን አገበሩለት ብሎ ወንጌላዊው ቅዱስ ማቴዎስ እንደጻፈው ጌታችን ኢየሱስ ክርስቶስ በቤተልሔም ተወልዶ ሳለ ወርቅ፣ ዕጣን፣ ከርቤ ከገበሩለት ሶስቱ ነገስታት አንዱ የኢትዮጵያው ንጉሥ ባዜን እንደነበረ ይተርካል። ነቢዩ ኢሳይያስ ግመሎቹ ብዛት የምድያምና የጌፋር ግመሎችን ይሸፍናሉ፣ ሁሉ ከሳባ ይመጣሉ፣ ወርቅና ዕጣን ያመጣሉ፣ የእግዚአብሔር ምስጋና ያወራሉ ብሎ በትንቢት እንደተናገረው የወርቅ እጅ መንሻ ያቀረቡ ኢትዮጵያዊ ነገስታት እንደነበሩ ይናገራል። ስለዚህ የምንረዳውና እንድታውቁልኝ የሚፈልገው ኢትዮጵያ ክርስቶስን ያወቀችው መባ ማቅረብ ልደቱን ያከበረችው ከተወለደበት ጊዜ ጀምሮ ስለሆነ የኢትዮጵያ ቤተክርስቲያን ቀዳማዊት ቤተክርስቲያን ያስብላታል። እንዲሁም ሌላኛው የኢትዮጵያው ንጉስ እንደ ኪሳባ አዛዥና ጃንደረባ ባኮስ ኢየሩሳሌምን አምልኮ ጉዞና ክርስትናን ወደ ኢትዮጵያ ስለማምጣት ትንሽ እናውራ። ጌታችንን መልአክ ፊልጶስን ተነስተ ወደ ደቡብ በኩል ኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነው
መንገድ ሂድ አለው። ተነስቶም ሄደ። እንዲሁም ህንደኬ የተባለች የኢትዮጵያዊ ንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ ላይ የሰለጠነ አንድ ኢትዮጵያዊ ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ላይ ተቀምጦ የነቢዩ ኢሳያስ መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚያ ሰረገላ ቅረብና ተገናኘው አለው። ነቢዩ እየሮጠ በመጠጋት በእውነት የምታነበውን ታስተውለዋለህን? በማለት ጠየቀው። ባኮስም የተረጎመልኝ ሳይኖር ይህ እንዴት ይቻላል ሲል በትህትና ይመልሳል። ወጥቶም ከእሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ባኮስም የነበረው ክፍል ይህ ነው። እንደ በግ ወደ መታረድ ተነዳ። የበግ ጠቦቶች በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደት ፍርድ ተወገደ። ሕይወቱም ከምድር ተወግዳለችና ከትውልድስ ማን ይናገራል? ጃንደረባው ለፊልጶስ መልሶ እባክህ ነቢይ ይሄ ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ ብሎ ጠየቀው። ነቢይ ፊልጶስ መናገር ጀመረ። ከዚያም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመንገድም ሲሄዱ ውሃ ያለበት ቦታ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው? ምንድንስ ነው አለ። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። መልሶም ጃንደረባው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው ይቆም ዘንድ አዘዘ። ወደ ወንዝም ወረዱ። ፊልጶስ ጃንደረባውን አጠመቀው። ካጠመቀው በኋላ ፊልጶስ የእግዚአብሔር መልአክ ነጠቀው። ከዚያም በኋላ አግኝቶት አያውቅም። ደስ ብሎት መንገዱን ይሄድ ነበርና። የሐዋርያት ሥራ። ክርስቶስ የእምነት ጥምቀት ወደ ኢትዮጵያ የገባው በ34ኛው ዓመተ ምህረት የኢትዮጵያ ህንደኬ ጃንደረባ በባኮስ አማካኝነት ነው። ያጠመቀው በመንፈስ ቅዱስ መሪነት ወንጌላዊው ፊልጶስ ነው። የኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምናለሁ የሚለው የእምነት ቀመር በመናገር የጀመረው ባኮስ ነው። ባኮስ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምኖ በማሳመን ለወገኖቹ ትክክለኛውን እምነት ስለሰበከ የኢትዮጵያ ቤተክርስቲያን እስከ ዛሬ ድረስ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ታምናለች፣ ታስከብራለች፣ ታሳምናለች። በዘመናት የሐዋርያት የክርስትናን እምነት በመቀበል የመጀመሪያው ወንጌላዊ አዝመራ የሆነው ባኮስ ለኢትዮጵያ የእምነት መሰረት፣ የአምልኮት ህንፃ መሰረት ድንጋይ ነው። ባኮስ በዚህ ሃይማኖታዊ ጉዞ ህገ ኦሪትና ህገ ወንጌልን ጽድቅ በአንድ ጉዞ በመፈጸም የራሱንና የሀገሩን ስም በመጽሐፍ ቅዱስ ለማስጠራት በቅቷል። ጃንደረባው ባኮስ ወደ ሀገሩ ከተመለሰ በኋላ ከነቢዩ ፊልጶስ የተማረውን የሰማውን ነገር ሁሉ ለወገኖቹ አስተምሯል። ቤተክርስቲያን ቅዱስ ፊልጶስን የክርስትና አባቷ ስለሆነ በስሙ ቤተክርስቲያን ንጻ ጽላተ ቅርጻ ታከብሯለች። በረከቱ በሁላችን ጋር ይሁን። በኢትዮጵያ የክርስትና እምነት መስፋፋት በጉልህ አስተዋጽኦ ካደረጉ ቅዱሳን መካከል የተወሰኑትን ደግሞ እንይ። ቅዱስ ፍሬምናጦስ አባ ሰላማ በልጅነት እድሜያቸው በንግድ ጉዞ ከወንድማቸው ጋር ቀይ ባህርን አቋርጠው ወደ አክሱም የገቡ ሲሆን በወቅቱ በአካባቢው በደረሰ ጥቃት አብረዋቸው የነበሩ አዋቂዎች በመሞታቸው በምርኮኝነት የንጉሥ አገልጋይ ሆነው ገቡ። በብልሃታቸውና በታማኝነታቸው የንጉሥ ኢዛና አብርሃ ወአጽብሃ አማካሪና የቤተ ክርስቲያን ጸሐፊ በመሆን አገልግለዋል። በአራተኛው መቶ ክፍለ ዘመን ቅዱስና ያለ ተንኮል የሚኖር ነውርም የሌለበት ከኃጢአተኞችም የተለየ ከሰማይም ከፍ ያለ እንደዚህ ያለ ሊቀ ካህን ይገባል ብሎ የሐዋርያው ቅዱስ ጳውሎስ ስለ ክርስቶስ ሊቀ ካህናት እንደተናገረው ሊቀ ካህናት ኢየሱስ ክርስቶስ ከሾማቸው ከሐዋርያት ሐረግ ክህነት ተያይዞ የመጣ የሐዋርያት ተከታይ የሆነ ሊቀ ካህን ማግኘት ይገባኛል ብላ የኢትዮጵያ ቤተክርስቲያን ጳጳስ እንዲመጣላት ቅዱስ ፍሬምናጦስን አባ ሰላማን ወደ እስክንድርያ ላከች። ቅዱስ አትናቴዎስ የእስክንድርያ ፓትርያርክም ራሱን ሾሞ ላከው። የኢትዮጵያ ክርስትና የተቀበለችው በመጀመሪያው ምዕተ ዓመት ይሁን እንጂ በሲኖዶስ ሕገ ኤጲስቆጶስ መንበር የተሰጣት በአራተኛው ምዕተ ዓመት በ350 ዓመተ ምህረት ነው። ኤጲስቆጶስ ሆኖ ተሾሞ በመጣው በአባ ሰላማ ከሳቴ ብርሃን መምህርነት በአብርሃና ወአጽብሃ ዘመነ መንግስት ጊዜ የክርስትና ሃይማኖት በአዋጅ ተሰብኳል። ቅዱስ አባ ሰላማ ከዚያን ጊዜ ጀምሮ መንበረ ጵጵስናውን በአክሱም በማድረግ በሀገራችን ወንጌል ብርሃን በሰፊው ስለገለጡ ከሳቴ ብርሃን ተባሉ። በዚያም በአራተኛው መቶ ክፍለ ዘመን የኢትዮጵያ ቤተክርስቲያን በዓለም አቀፍ ደረጃ የታወቀች ብሔራዊ ቤተክርስቲያን ለመሆን መብቃቷን ታሪክ ያስረዳል። ይሁን እንጂ የኢትዮጵያ ቤተክርስቲያን ከጥንታዊ የእስክንድርያ ቤተክርስቲያን ጋር የሥርዓተ እምነት ግንድነትና የተማማችነት ህብረት ስለነበራት ግብፃውያንን የጳጳሳት ስልጣን ክህነት በመስጠት ብቻ የተወሰነውን የቀረውን የአስተዳደርና የውስጥ አመራር ይዞታ ግን በኢትዮጵያዊ ሊቀ ካህናት ይካሄድ ነበረ። ስለዚህ ቤተክርስቲያን በስርዓተ ቤተክርስቲያን ስርዓት ትምህርትና በባህል ራሷን የቻለች አቋም የነበራት
ያላት መሆኑን እንድታውቁ እፈልጋለሁ። ሌላኛው የቤተ ክርስቲያን ምሰሶ አባታችን ቅዱስ ያሬድ ነው። ቅዱስ ያሬድ በ505 ዓመተ ምህረት አካባቢ በአክሱም ከተማ ተወልዶ ዜማውንም ከሰው ሳይሆን በፈጣሪ መገለጥ በመላእክታን በኩል የተሰጡት እንደሆነ ሊቃውንት ይገልጣሉ። የግዕዝ እዝልና አላራይ ዜማዎችን ከሶስቱ ወፎች መላእክታን ተመስለው መማሩን ሊቃውንት ቤተክርስቲያን ይናገራሉ። መላእክታን እየመሩት ወደ አርያም አድርጎ 24ቱን ካህናተ ሰማያት ዜማ ከተማረ በኋላ ጠዋት 3 ሰዓት ያሬድ የመጀመሪያው ዜማውን በአክሱም ቤተክርስቲያን ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ አዜመ። ቅዱስ ያሬድ የመጀመሪያው ዜማው አርያም በመባል ይታወቃል። ይህም ከመላእክት ወይም ከሰው የተገኘ መሆኑን ለመጠየቅ ነው። ቅዱስ ያሬድ ለኢትዮጵያ ቤተ ክርስቲያን ሰማያዊ ዜማውን ከማበርከቱም ሌላ በትምህርቱ ሂደቱም አስተዋጽኦ አድርጓል። የድጓ፣ የጾመ ድጓ፣ የዝማሬ መስዋዕትንና የቅዳሴ ትምህርትን ካስተማረ በኋላ ለቅኔ ትምህርት መሰረት ጥሏል። ዜማውን ካዘጋጀ በኋላ ለ11 ዓመታት የተዘዋወረ አስተምሯልኝ። በመጨረሻም በ571 ዓመተ ምህረት በጸለምት ሰሜን ጎንደር አካባቢ ከሰው ዘንድ ሳይታወቅ ተሰውሯል። ቤተ ክርስቲያንም ግንቦት 11 ዓመታዊ መታሰቢያውን ታከብራለች። በረከታቸው ሰላማቸው ከሁላችን ጋር ይሁንና ገዳማትን በመመስረትና ለቤተ ክርስቲያን ትልቅ አስተዋጽኦ ካረጉ አባቶቻችን ውስጥ 9 ቅዱሳን እንይ። ቅዱሳኑ በ451 ዓመተ ምህረት የተደረገው የቄልዮን ጉባኤ በኋላ በባዛንታይን ሮም ቆስጠንጢንያ ሶሪያ ከተነሳው የሃይማኖት ስደትና መከራ ለማምለጥ ተሰደዱ። በዚያን ጊዜ የነበሩ የአክሱም መንግስት የኦርቶዶክስ እምነት ተከታይና እንግዶችን የምትቀበል በመሆኗ በ480 ዓመተ ምህረት አካባቢ አክሱም ገቡ። አባ አረጋዊ ወይም ዘሚካኤል የ9 ቅዱሳን መሪና አስተባባሪ የነበሩ የደብረ ዳሞ መስራች። ገዳሙ በጣም ቀጥ ያለ ከመሆኑም እግዚአብሔር በዘንዶ አማካኝነት ወደ ላይ እንዳወጣቸው ገድላቸው ያስረዳል። ደብረ ዳሞ እስከ ዛሬ ድረስ በገመድ ብቻ የሚወጡበትና ሴቶች የማይገቡበት ትልቅ ገዳም ነው። አባ ገሪማ ወይም ይስሐቅ በአክሱም ለ7 ዓመታት በመቆየት ወደ አድዋ በመሄድ በተጋድሎ ኑሩ። በእጃቸው የጻፉትና አባ ገሪማ ወንጌል የሚባለው መጽሐፍ በዓለም ላይ ካሉ ጥንታዊ የቆዳ ወንጌሎች አንዱ ሆኖ እስከዛሬ ድረስ በገዳማቸው ይገኛል። አባ ጴንጤሊዮን በአክሱም አቅራቢያ ባለች ትንሽ ኮረብታ ላይ ለ45 ዓመታት ሳይቀመጡና ሳይተኙ ቆመው በመጸለይ የታወቁ ታላቅ አባት ናቸው። ንጉሥ ካሌብ ወደ የመን ዘምቶ ከመመለሱ በፊት ምክርና ጸሎት የጠየቃቸው ከሳቸው ነበረ። አባ ይማታ ጥልቅ የሆነ ነገረ መለኮት እውቀት የነበራቸው አባት ናቸው። የመረጡት የመጸለያ ስፍራ እጅግ አስፈሪ ገደላማ በሆነው በገራልታ ተራራ ነው። አቡነ ይማታ ጉሃ በዓለም ላይ የታወቀና በአሁኑ ጊዜ በዓለም አቀፍ ቱሪስቶች ሳይቀር የሚጎበኝ ድንቅ ገዳም ነው። አባ ሊቃኒዮስ ጸሎትና ትጋት የበዛላቸው አባት ነበሩ። ጣቶቻቸው እንደ ሻማ ይበሩ እንደነበረና በዚያም ብርሃን መጻሕፍትን ይጽፉ እንደነበረ በገድላቸው ተጠቅሷልኝ። አባ ጸየማ ድውያን የመፈወስ ጸጋ የነበራቸው አባት። አባ አሊፍ፣ አባ ጉቦ፣ አባ አፈጢ አባቶቻችን በረከታቸው ይድረስንና ለሀገራችን ያበረከቱት ታላቅ አስተዋጽኦ ብዙ ነው። በብሉይና በአዲስ ኪዳን እንዲሁም በሌሎች መጽሐፍ ከግሪክና ከሶሪያ ቋንቋዎች ወደ ግዕዝ ቋንቋ በመተርጎም የኢትዮጵያ ስነ ጽሑፍ እንዲያድግ አድርገዋል። እንዲሁም የገዳማዊ ሕይወት ስርዓት ማህበር ለኢትዮጵያ ስርዓት ያለው የገዳም ሕይወትና መነኮሳት በአንድነት የሚኖሩበት ማህበር መስርተዋል። ገዳማት የሃይማኖት ብቻ ሳይሆኑ የትምህርት፣ የጥበብና የእውቀት ማዕከል በመሆን ለዘመናት አገልግለዋል። እንግዲህ የቤተ ክርስቲያን ታሪክ አመሰራረትና አመጣጥ ከሰፊው ውቅያኖስ ላይ እኛ በጭልፋ ጥልቀን አቀረብንላችሁ። በትውልዶች መካከል ያለፈችበት አስደናቂ ጉዞዋና የጸናችበት መሰረት የማዕዘን ራስ የሆነው መድኃኒታችን ኢየሱስ ክርስቶስ ስለመሰረታት ነው። ይህ ታሪክ የጥንካሬ፣ የጥበብና የማንነታችን ታላቅ መጋረጃ ነው። ታሪኩ ይበልጥና ጥልቅ የሚያደርጉት ብዙ ሚስጥራትና ዝርዝር ጉዳዮች አሁንም አሉ። በዛሬው ዝግጅታችን ላይ ያላችሁን አስተያየት፣ የተሰማችሁን ስሜት ከታች ባለው የኮሜንት መስጫው ላይ አጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ በማድረጋችሁና ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ወደፊት እንደዚህ የምናቀርባቸውን ታሪኮች ለመከታተል ቻናላችን ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ስለከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።